ሰዎችን አስቸግራለሁ ብሎ ከመፍራት የሚመጣ የብቸኝነት አይነት አለ ይላል አሌን ዲባን። ጥሩ ሙድ ላይ አይደለሁም ዛሬ ከሄድኩኝ ደብራቸዋለሁ ልቀር አሙኛል እየቆረጠኝ ነውና አልል ነው ይሄን ፊቴን እጄ ጭፍክክ አድርጌ ብቻዬን ቤቴን ፈራፈራታለሁ እንጂ አልሄድም። የሆነ ገንዘብ ቸግሮኛል፣ ሪሌሽንሺፕ ድራማ አለብኝ፣ ምናምን አለብኝ፣ ከባድ ነገር እያሳለፍኩ ነው፣ ያንን ሰዎች ካዩት ይቸገራሉ፣ የኔ ኒድ ቦዘር ያደርጋቸዋል በሚል ምን ፈጥራት የብቸኝነት አይነት አለችና ብዙ ጊዜ ብቻዬን ነው ማሳልፈው። ግን ብቸኝነት የምትባለው ነገር ብዙ ጊዜ አልቀምሳትም። and one of the times ምታቀምሳኝ እቺ ባህሪ ናት። ሰው እንዳያይብኝ የተቸገርኩ ነው፣ ከባድ ነገር እያሳለፍኩ ነው፣ ስትራግል እያረኩ ነው፣ ሰው እንዳያይ ሰው እንዳይሰማብኝ እንዳልናገር ደግሞ መቋጠር ስለማልችል ሰው ነው አቮይድ ማድረገውና ከባድ ነገር ማሳለፌ ሳይሆን እሱ ላይ አይሶሌትድ መሆኔ ያን ነገር ብቻዬን መሸከሜ ደግሞ ጥፍ ያከብደዋልና የዶክተር ጋቦር ማቴ መጽሐፍ The Myth of Normal የሚለው መጽሐፉ ላይ ሰዎች ሪሌሽናል ናቸው ይላል። አሁን እኛ የሚነገረን ብቻሽን ጠንካራ ትሆኛለሽ፣ ይሄን ትሸከሚያለሽ፣ እንዲ ማርክ ቻይ፣ የራስሽን ገንዘብ አምጪና እንደዚህ አርጊ፣ ኦኬ ሰው አትፈልጊ ምናምን ምን ይባል እንትን መጥቷል። ሂሴዝ ነው እንደዛ አይደለም። ሰዎች ጤነኛ ሆነው ለመቆየትም ከፔን ምናምን ሂል ለማድረግም ሌላ ሰው ያስፈልጋቸዋል። ሪሌሽናል ሰው ተፈጥሯችን ገንዘብ የሚሰጠን ሰው ብቻ አይደለም። ገንዘብም ላይ ያስፈልገን ይችላል። ፊዚካል እገዛ የሆነ ነገር የሚያነሳልን ብቻ አይደለም ነው። ባዮሎጂያችን በራሱ የሰው ፕሮክሲሚቲ ሪሌሽንሽፕ ጤነኛ የሆነች የምትጣፍጥ ኢሞሽናል አቲዩንመንት ኮኔክሽን ቅርበት ይፈልጋል። ፔናችን መታየት ይፈልጋል ለሂሊንግ ጤነኛ ሆነ ረጅም ጊዜ ለመቆየት። ለዛ ነው ደስተኛ ትዳር ውስጥ ያሉ ሰዎች ረጅም አመት ይኖራሉ ይባላል። ደስተኛ ያሉ ነው ያሰጥራል እድሜያችሁን። በሽታ ራሱ ሪከቨር ሲያደርግ ይዘይስ በጣም ብዙ ረጅም ጊዜ ፔሸንቶች ላይ ካንሰር ፔሸንቶች ላይ ሰሩት ሪሰርች ነውና እነዚህ ነገሮች ኮኔክሽን ምናምን ቢሎንጊንግ ሲያደርግ ሰው ፔኑን የሚያይለት ሰው ዊትነስ እንደሚደረግለት እንትን ሲል ስትሬስ ሆርሞኖቹ ይቀንሳሉ። ሁለት በሽተኞች እኩል የበሽታ ደረጃ እኩል መድኃኒት እያገኙ ሰው ያለው ሰው ኮኔክሽን ያለው ሰው አይ ቢሎንግ ሂር የሚወዱኝ ኬር የሚያደርጉልኝ ሰዎች አሉ የሚለው አይነት ኮሚኒቲ ያለው ሰው ሞር ቶሎ ይድናል። ሰርቫይቭ የማድረግ ካንሰሩን ቢት የማድረግ ቻንሱን በጣም ከፍተኛ ነውና ኢትስ ቢኮዝ ስትሬስ ሆርሞናቸው ሲቀንስ ክሮኒክ ኢንፍላሜሽናቸው ሲወርድ ምናምን አዩትና ከሰው መደበቃችን ብቻዬን ሂል ላርግ ማለታችን በጊዜው ስናሳልፈውም ከባድ ነው። ነገሩን ጥፍጥፍ ያረጋዋል፣ ያረዝመዋል and it's also harming us course ከኢትዮጵያ ውጭ እንደሚኖር ሰው it's not easy። ቤተሰብ ያጠገቤ የለም። በፈለኩ ጊዜ የፈለኩትን ያህል ሰው አላገኝም። እንደምታውቁት ደግሞ ስራ ነው። ኤቭሪዋን ሁሉም የሆነ ነገር ውስጥ አለና myself included it's not easy to create that connection። ግን when I can go ከጓደኞቼ ጋር ቀጠሯልኝ and I'm not feeling good struggle ያረኩ ነው emotionally I don't cancel. I'm sorry, I hope you can hear me ነፋሱ ካንስል አላረግም እንደ ድሮ። ከዛ በኋላ why am I cancelling? I don't have to be በጣም አቢት ሰው አጫዋች ምናምን መሆን የለብኝም ለመሄድ። I'm sorry ዛሬ ሙዴ በጣም ሎ ነው ቶለሬት ታደርጉኛላችሁ ብዬ ሄዳለሁ። እንደውም አፕሊፍትድ ሆኖ ከዛ ዲፕሬሲቭ ኤፒሶድ በራሴ ቢሆን ማአት ቀን ማልወጣበትን ሰው ጋር ሲሆን ቶሎ ተጎትቼ ወጥቼ እመጣለሁ። and I've seen that a few times። እና መደበቅ ማቆም አለብኝ። why am I doing this? ሰዎችም እኔም የሰዎችን ፔን መሸከም መቻል አለብኝ። ገንዘብ ልረዳቸው አልችል ይሆናል፣ ሄጄ ፊዚካሊ ላገዛቸው የምችለው ነገር ላይሆን ይችላል። ግን ያን ነገር ማገዝ ካለመቻሌ ካምፓኒን ደግሞ አልነፍጋቸው። አይዞሽ I understand you're going through a lot ብዬ ዊትነስ ማድረግ ማየቴን ዊትነስ መደረግ ምን ይሰራል ሰው ያይልሽ ምን ዋጋለው ብለውኛል ባለፈው። ሰው እንዲያይልን ነው እንጂ የምናወራው ከኛ የባሰ ሁኔታ ውስጥ ያለ ሰው እንዳለና ቃልን ስል ያረጋል በጣም ያረጋልና ለኔ ነው ይሄ በመጀመሪያ I'm the worst person እዚህ ላይ ለእናንተም በዛው ላስታውሳችሁ ብዬ ነው። ቪዲዮ ረዘመብኝ መቀጫው።